ሰላም ተወዳጆች የዚህ ቻናል ተከታታዮች የክርስቶስ ሰላም በእኔና በእናንተ ላይ ይሁን። ዛሬ አንድ ሙስሊም ወገናችን ያነሳው ጥያቄ አለ። በአንደኛ ሳሙኤል ቀዳማዊ ምዕራፍ 15 ከቁጥር 2 እና 3 ጀምሮ ጥያቄ አንስቷልና እሱን ተከታትለን እንመለስ። ግድያ በመጽሐፍ ቅዱስ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 እንደዚህ ይነበባል። አሁንም የእግዚአብሔርን ድምጽ ስማ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁኝ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸው። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። የተናገረው ማን ነው? እግዚአብሔር፣ የክርስቲያኖች አምላክ። ክርስቲያን ወገኖቻችን መልስ ካለ እባካችሁ መጽሐፋችሁን መልሱ። ወሰላሙ አለይኩም ወራህመቱላህ። እንግዲህ ወንድማችን ያነሳው ጥያቄ ምንድነው? ሳሙኤል ሳኦልን አለው በህዝቡ በእስራኤል ላይ ንጉስ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምጽ ስማ ይልና ቁጥር 2 እና 3 ላይ አሁንም ሂደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸው። ወንዱና ሴቱን፣ ብላቴናውንና ሕፃኑንም፣ በሬውንና በጉን፣ ግመሉን፣ አህያውን ግደል አለው። ስለዚህ እግዚአብሔር ጨካኝ አምላክ ነው፣ ለሕፃናት እንኳን ለሴቶች እንኳን ማይራራ የሚል ይዘት ያለው ነገር ይነግረናል። እንግዲህ ይምራን። ወደዚህ ጥቅስ ቀጥታ ከመግባታችን በፊት አማሌቃውያን እነማን ናቸው የሚለውን ማወቅ ያስፈልገናል። እንግዲህ አማሌቃውያን በከነዓን በስተደቡብ በሴር ተራራና በግብጽ ድንበር መካከል የሚሆኑ ዘላኖች ነበሩ። እንግዲህ እግዚአብሔር ሕዝቦቹን እስራኤላውያን ከፈርዖን ባርነት ወደ ከነዓን ምድር ሊያስገባቸው ጉዞ በጀመሩ ጊዜ እነዚህ አማሌቃውያን የእግዚአብሔርን ሕዝብ በተደጋጋሚ ይወጉ ነበር። አማሌቃውያን እንግዲህ በዘፍጥረት ምዕራፍ 10 ስናይ የብሔራት ስም ይጠቀሳሉና እነዚህ የብሔራት ስም ሲጠቀሱ አማሌቃውያን የሚል አናገኝም። ስለዚህ አማሌቃውያን እንግዲህ ከኤሳው መምጣት በፊት እንዳልነበሩ ነው የምንገነዘበው። በዘፍጥረት የአማሌቃውያን የዘር ሐረግ እንግዲህ በዘፍጥረት ምዕራፍ 6 ከቁጥር 12 እና እስከ 16 ላይ የኤሳው ልጅ የሆነው የኤልፋዝ ልጅ ዘሮች እንደሆኑ የሚጠቁም ነገር አለ። በዘጸአት ምዕራፍ 17 ከቁጥር 8 ላይ እንደምናየው እንግዲህ እስራኤል ወደ ተስፋይቱ ምድር በሚሄዱበት ጊዜ አማሌቃውያን መጥተው ወጓቸው። እንግዲህ እግዚአብሔር ሕዝብ በኢያሱና በሙሴ እየተመራ እንግዲህ አማሌቃውያንን አሸንፏል። ይሄ መጀመሪያቸው ነው። ከዚህም በኋላ እንግዲህ በተከታታይ የእግዚአብሔርን ሕዝብ እየወጉ የእግዚአብሔር ሕዝብ ውስጥ ያሉ ጎልማሳ ወጣት የሕዝቦቹን እንግዲህ ያለ አግባብ ደማቸው እንዲፈስና እንዲሞቱ ያደርጉ ነበረ። ስለዚህ ወደ ከነዓን በሚሄዱበት ጊዜ ለእግዚአብሔር ሕዝቦች መልካም የሆኑ ሕዝቦች እንዳሉት ሁሉ እነዚህ አማሌቃውያን የሚባሉት ደግሞ በተደጋጋሚ የእግዚአብሔርን ሕዝብ እየወጉ ነበረ። ስለዚህ እግዚአብሔር ለሕዝቦቹ ላይ ጉዳት ስላደረሱ በዚህም ጦርነት ምክንያት ብዙ ጎልማሳ የእስራኤል ሕዝብ ወጣቶች ስለሞቱ አማሌቅን እግዚአብሔር እንደሚያጠፋ እንግዲህ በዘጸአት ምዕራፍ 17 ከቁጥር 14 ላይ ትንቢት ተናግሯል ማለት ነው። ስለዚህ ይሄን ትንቢቱን ደግሞ በአንደኛ ሳሙኤል ምዕራፍ 15 ከቁጥር 1 ላይ እስከ 2 ማየት እንችላለን። እንዲሁም በዘዳግም ምዕራፍ 25 ከቁጥር 17 ላይ ማየት እንችላለን። እንግዲህ አማሌቃውያን ከከነዓን በስተደቡብ የሚኖሩ ናቸው ካል ከተስፋይቱ ምድር ዙሪያ የሚኖሩ ናቸው ማለት ነው። እንግዲህ በኋላ በመጀመሪያ ውጊያቸው አላቆም። በኋላ እንግዲህ ከከነዓናውያን ጋር አብረው እስራኤልን ላይ ጦርነት ከፍተዋል። በዘኍልቍ ምዕራፍ 14 ከቁጥር 45 ላይ እንደምናየው ከነሱ ጋር ተደምረውም ለሁለተኛ ጊዜም እስራኤልን ወግተዋል። ከዛም ደግሞ ከአሞናውያን ጋር ተጨምረው ደግሞ እስራኤልን ወግተዋል። በመሳፍንት ምዕራፍ 3 ከቁጥር 13 ላይ በዚያም አላቆሙም። እንደገና ደግሞ ከምድያማውያን ጋር ተጨምረው እስራኤላውያንን ወግተዋል። በመሳፍንት ምዕራፍ 6 ከቁጥር 3 ላይ ማለት ነው። ስለዚህ እነዚህ ሕዝቦች እንግዲህ የእግዚአብሔርን ሕዝብ የሆነውን እስራኤልን በተደጋጋሚ በመውጋትና የተለያዩ በደሎች እንዲደርስባቸው የእግዚአብሔር ሕዝቦች ያለ አግባብ እንዲሞቱ ደማቸው እንዲፈስ በማድረግ በተደጋጋሚ የእግዚአብሔርን ሕዝብ ሲጻረሩ የነበሩ ሕዝቦች ናቸው ማለት ነው። እንግዲህ በተለያየ ጊዜም እየተነሱ ለብቻቸውም ቢሆን ከሌሎች ብሔራትም ጋር እየተመሳጠሩ በእግዚአብሔር ሕዝብ ላይ ጥቃትን እየፈጸሙ ብዙ የእስራኤል ሕዝብ ሕይወቱን ይቀጥፉ ነበር።
እንግዲህ በአንደኛ ሳሙኤል ምዕራፍ 15 ከቁጥር 2 እና 3 ላይ እንደምናየው የእግዚአብሔር ስለ አሜሌቃውያን የተነገረ ትንቢት የሚፈጸምበት ጊዜ እንደደረሰና ንጉሥ ሳኦልንም ሂዶ አሜሌቃውያንን እንዲያጠፋ ትእዛዝን እንግዲህ እግዚአብሔር አስተላልፎለታል። ስለዚህ አንደኛ ሳሙኤል ምዕራፍ 15ን እንመልከተው። ቁጥር 2 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ ባወጣው ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ ብሏል። ይሄን ደግሞ ቀድሞ በትንቢት እግዚአብሔር በዘጸአት ምዕራፍ 17 ከቁጥር 14 ላይ አስቀምጦት ነበር። ምን ይለናል? እግዚአብሔር ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ ደመስሳለሁና ይህን ለመታሰቢያ መጽሐፍ ጻፈው፣ ለኢያሱም ጆሮ ተናገር አለው። ስለዚህ ቀድሞ በትንቢት መታሰቢያቸው እንደሚጠፋ የተነገረው የሚፈጸምበት ጊዜ እንደደረሰ ሳሙኤልን ተነስና በነብዩ ሳሙኤል ተቀብቶ የነገሰውን ሳኦልን ተነስቶ አማሌቅን እንዲያጠፋ ይነግረዋል። አማሌቅ እንግዲህ የሚጠፉበት ምክንያት ምንድነው? የእግዚአብሔርን ሕዝብ ለረጅም ጊዜ ወጣ ገባ እያሉ ከሌሎች ሕዝቦች ጋርም እያመጹ ይወጉ ስለነበረ ነው። ቁጥር 3 ላይ እንግዲህ አሁንም ሂደህ አማሌቅን ምታ፣ ያላቸውንም ፈጽመህ አጥፋ፣ አትማራቸው፣ ወንዱና ሴቱንም ብላቴናውና ሕፃኑን በሬውና በጉንም ግመሉና አህያውንም ግደል ይላል። ስለዚህ ሳሙኤል ወደ አማሌቅ ሕዝብ የሚዘምትበት ዋናው ምክንያት ምንድነው? የእግዚአብሔርን ሕዝብ ከፈርዖን አገዛዝ ወጥቶ እንኳን ወደ ከነዓን በሚገባበት ጊዜ በመንገዱ ጊዜ መደናቀፍን አስቀምጠው ስለተዋጉት ከዛም በኋላ ደግሞ ርስቱን ከያዘም በኋላም በየጊዜው ከሌሎች ህዝቦች ጋር እየተነሱ የእግዚአብሔርን ህዝብ ይወጉ ስለነበረ እግዚአብሔር ምን ፍርድን አስተላልፎባቸዋል? ይሄ ብሔር እንዲጠፋ ወይም ደግሞ ይሄ ህዝብ እንዲበተን መታሰቢያውም እንዲጠፋ እግዚአብሔር ቀድሞ ትንቢትን ተናግሮባቸው ነበር። ስለዚህ ይሄ ደግሞ በሳሙኤል እግዚአብሔር ሳሙኤልን እንዲፈጽም አዘዘው። እግዚአብሔር ሳኦልን እንዲፈጽም ይሄን ሲያዘው እንግዲህ ምን አለ? ወንዱና ሴቱን ብላቴናውን ሕፃኑንም በሬውንና በጉንም ግመሉንም አህያውንም ግደል አለው። እንግዲህ ከዚህ ንግግር ላይ የምንገነዘበው ሁለት ነገር አለ። የመጀመሪያው ነገር የምንገነዘበው ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑንም፣ በሬውን፣ በጉንም ሁሉንም ግደል ሲለው እንደዚህ ቀጥታ ሁሉንም ሴቶችንም ወንዶችንም እንዲገድል ሳይሆን ነገር ግን ይሄን ህዝብ እንዲያጠፋ እየተነገረው ነው። ይሄ ሴቶችንም ወንዶችንም ብላቴናውንም ደግሞ እንዲምር ሴቶችም ወንዶችንም ብላቴናውንም ሁሉንም እንዲያጠፋ የተነገረበት የበግነት ሃይፐርቦሊክ የሆነ ንግግር ነው። የግነት ዘይቤያዊ ንግግር እንጂ ቀጥታ ሂዶ የሚያጠፋቸው አይደለም ማለት ነው። ይሄን ደግሞ በኋላ እናየዋለን። ሳኦልም ህዝቡን ጠርቶ በጌልጌላ ቆጠራቸው። 200 ሺህ እግረኞችም ከይሁዳም 10 ሺህ ሰዎችም ነበሩ። ሳኦልም ወደ አማሌቅ ከተማ ወጣ፣ በሸለቆም ውስጥ ተደበቀ። ሳኦል ቄናውያንን ተነስታችሁ ሂዱ፣ ከግብጽም በወጡ ጊዜ ለእስራኤል ልጆችም ቸርነት አድርጋቸዋልና ከአማሌቅ ጋር እንዳላጠፋችሁ ከመካከላችሁ ውረዱ አላቸው። ቄናውያንም ከአማሌቃውያን መካከል ሄዱ ይላል። እንግዲህ ቄናውያን የሚባሉ ህዝቦች እስራኤላውያንን ያልወጉ ለእስራኤልን መልካም የሰሩ በእስራኤል ዙሪያ የሚኖሩ ህዝቦች ስለነበሩ ማለት ነው። ቁጥር 7 ላይ ሳኦልም አማሌቃውያንን በኤውላጥ ጀምሮ ከግብጽ ፊት እስካለችው እስከ ሱር ድረስ መታቸው ይላል። እንግዲህ እስከ ሱር ድረስ እየተከተለ በሰራዊቶቹ እንዳሳደዳቸው ይናገራል። አማሌቅም ንጉሥ አጋግን በህይወቱ ማረከው፣ ህዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው ይላል። እንግዲህ አሁን ከዚህ ላይ ቁጥር 8 ላይ ህዝቡንም ሁሉ በሰይፍ ስለት እንዳጠፋቸው ይናገራል። ነገር ግን አሁን ከዚህ ላይ ሲናገር ህዝቡ ሁሉ ጠፍቷል ብለን ልንደምድም እንችላለን። ነገር ግን እንደዛ አይደለም። ለምሳሌ አማሌቃውያን ከዚህ በኋላ ተደራጅተው በንጉስ ዳዊት ዘመን እንደገና ተደራጅተው መቀው እስራኤልን ወግተው ነበር። ስለዚህ በሰይፉ ስለታጠፋቸው ማለት በጊዜው አማሌቃውያን የነበራቸውን ሰራዊትና ንጉሳቸውን እንደደመሰሰ ነው የሚናገረው። ከላይም እግዚአብሔር ሕፃናቱን ሁሉንም አጥፋ ሲል በሃይፐርቦሊክ በግነት ዘይቤ በኩል እንደ ግነት ዘይቤ የቀረበ ነገር እንጂ ህዝቡን ሕፃናቱን በጎቹን ሁሉ ማጥፋት ማለት አይደለም። ለዛ ቢሆንማ ለምሳሌ እዚህ ጋር ሳኦል ሁሉንም ህዝብ በሰይፍ አጥፍቻለሁ እያለ በኋላ ግን በሌሎች የቅዱሳን መጻሕፍት ክፍል ላይ ስናይ ዳዊት ጋር አማሌቃውያን ተሰብስበው ዳዊት ጋር ለመግጠም ባልመጡ ነበር። ምክንያቱም እዚህ ጠፍተው አልቀዋልና። ነገር ግን እንደዛ አይደለም። አጠፋቸው ሲል
እንትን ነው የሚያሳየው ይሄ ድል እንዳደረገ እና ሰራዊቶቹ እንደደመሰሰ ነው እንጂ ሙሉ ለሙሉ ከምድረ ገጽ አማሌቃውያን ጠፉ ማለት አይደለም። ስለዚህ ከላይም እግዚአብሔር ሲያዝ ሕፃናትን ሕዝቡን ሁሉ እንዲገደል ከብቱንም ሲያዝ ሄደህ የንጉሱንና ሰራዊታቸውን ደምስስ ማለት እንጂ ሕዝቡን በሙሉ ከሊቅ እስከ ደቂቅ እንዲያጠፋ አይደለም። ነገር ግን በሳኦልና ሕዝቡ ለአጋግ ለተመረጡት በጎችና በሬዎች ለሰቡትም ጥጆችና ጠቦቶች ለመልካም ሁሉ ራሩላቸው፣ ፈጽሞም ሊያጠፏቸው አልወደዱም። ነገር ግን ምናምንቴንና የተናቀውን ሁሉ ፈጽመው አጠፉ አሉ። ከዛ ቀጠል ሊያደርግናም ይላል እግዚአብሔርም ቃል ሳኦልን እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩትም ተጸጸትኩ ብሎ ወደ ሳሙኤል መጣ። ሳሙኤልም ተቆጣና ሌሊቱንም ሁሉ ወደ እግዚአብሔር ጮኸ። ሳሙኤልም እንግዲህ ትእዛዛቴን አልፈጸመም አለ እግዚአብሔር። ሳሙኤልም በነጋው ሳኦልን ለመገናኘት ማለደ። ሳኦልንም ወደ ቀርሜሎስ መጣ። እነሆም የመታሰቢያ አምድን ባቆመ ጊዜ ዞሮ አለፈ፣ ወደ ጌልጌላም ወረደ የሚል ወሬ ለሳሙኤል ደረሰለት። እንግዲህ ሳሙኤልም ወደ ሳኦል መጣና ሳኦል አንተ ለእግዚአብሔር የተባረክ ሁን፣ የእግዚአብሔርን ትእዛዝ ፈጽሜያለሁ አለው። እንግዲህ ሳሙኤል ነው እየተናገረ ያለ። ሳሙኤልም ይህንን በጆሮ የምሰማው የበጎች ጩኸትና የበሬዎች ግሳት ምንድን ነው አለ። ሳኦልም ሕዝቡ ለአምላከ ለእግዚአብሔር ሰዋቸው ዘንድ መልካሞቹና በጎቹን በሬዎቹንም አድነዋቸዋልና ከአማሌቃውያንም አምጥተዋቸዋልና የቀሩትንም ፈጽመን አጠፋን አለው። ሳሙኤልም ሳኦልን ቆይ እግዚአብሔር ዛሬ ሌሊት የነገረኝን ልንገርህ አለው። እርሱም ተናገረ። ሳሙኤልም አለ በዓይንህ ምንም ታናሽ ብትሆን ለእስራኤል ነገዶች አለቃ አልሆንህምን? እግዚአብሔርም በእስራኤል ላይ ንጉሥ ትሆን ዘንድ ቀባ። እግዚአብሔርም ሂደህ ኃጢአተኞችን አማሌቃውያንን ፈጽመህ አጥፋቸው፣ እስኪጠፉም ድረስ ውጋቸው ብሎ በመንገድ ላይ ላከህ ይላል። ስለዚህ መጀመሪያ አማሌቃውያን እንግዲህ ለዚህ ጥፋት የዳረጋቸው ምንድን ነው? ኃጢአተኞች ናቸው። የእግዚአብሔርን ሕዝብ በተደጋጋሚ በመውጋት የንጹሃን ጎልማሶች ነፍስ እንዲጠፋ አድርገዋል። ለምርኮም ሳስተህ ለምን የእግዚአብሔርን ቃል አልሰማህም? ለምንስ በእግዚአብሔር ፊት ክፉ አደረግ አለው። እንግዲህ ሳኦልም ሳሙኤልን የእግዚአብሔር ቃል ሰምቻለሁ፣ እግዚአብሔርን በላከኝ መንገድ ሄጃለሁ፣ የአማሌቅንም ንጉሥ አጋግን አምጥቻለሁ፣ አማሌቃውያንን ፈጽሜ አጥፍቻለሁ አለ። እንግዲህ ከዚህ ጋር አማሌቃውያንን ፈጽሜ አጥፍቻለሁ ሲል ያው ንጉሳቸውን ይዣለሁ፣ ሰራዊቶቻቸውን ደምስሻለሁ ማለት ነው። ምክንያቱም አማሌቃውያን በኋላ እንደምናየው በሕዝብ ደረጃ አልጠፉም። ሕዝቡ ግን ለአምላክ ለእግዚአብሔር ለጌልጌላ ይሰዉ ዘንድ ከእርሙ የተመረጡትን በጎችና በሬዎች ከምርኮ ውሰዱ አለው። ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝን ከመስዋዕት ማዳመጥን ከአውራ በግ ስብ ከማቅረብ ይበልጣል አለው። አሁን ከዚህ ጋር እግዚአብሔር ሳኦልን ምንን ባለማክበር ነው እየጠየቀው ያለ? በነብዩ ሳሙኤል በኩል አንደኛ ምንድነው? በጎችን ሙሉ ማጥፋት ሲገባው ነገር ግን የተወሰኑትን እንስሳት አስቀረ ማለት ነው። ይሄ ደግሞ በጎችን ሙሉ እንዲያጠፋ ነው የተነገረው። ኦኬ። ከዛ በተጨማሪ ደግሞ አማሌቃውያን እንዲደመስስ ማለት ንጉሱና ሰራዊቱን እንዲደመስስ ተነግሮት፣ ነገር ግን ንጉሱን በእንትን ይዞት ነበር፣ አስሮ ይዞት ነበር እንጂ አልገደለውም የነበረ። ስለዚህ በነብዩ ሳሙኤል በኩል እግዚአብሔር ትእዛዛቱን እንዳልጠበቀ የሚነገረው ይሄን ነው እንጂ የትም ቦታ ላይ በአንደኛ ሳሙኤል ምዕራፍ 15 ላይ የትም ቦታ ላይ አማሌቃውያንን ሳትገድል አተረፈህ ብሔራቶችን ትተሃል ተብሎ ሳሙኤል የተጠየቀበት አንድም ክፍል የለ። ይሄ የምናመለክተው እግዚአብሔር በሳሙኤል ፊት የተጠየቀ በሁለት ነገር ነው። ከብቶችን ማርኮ ማምጣቱና ሁለተኛ ደግሞ ንጉሳቸውን የአማሌቃውያንን ማርኮ ማምጣቱ ነው እንጂ ሌላ ቦታ ላይ ተርፈው ህዝቦቹ ሸሽተው ሰራዊቱ ሲገደልባቸው ህዝቦቹ ሸሽተው ሌላ ቦታ ለሚኖሩትን አማሌቃውያን ለምን ሙሉ ለሙሉ ከምድረ ገጽ አላጠፋህም ብሎ አይደለም እግዚአብሔር ሳኦልን እየከሰሰውን ያለ ማለት ነው። ቁጥር 23 ላይ አመፀኝነት እንደ ሟርተኛ ኃጢአት፣ እልከኝነትም ጣዖትንና ተራፊንም እንደ ማምለክ ነው።
የእግዚአብሔር ቃል ንቀሃል፣ የእግዚአብሔር ንጉስ እንዳትሆን ናቀሃል። ስለዚህ የእግዚአብሔርን ትእዛዝ ባለመጠበቁ ምክንያት ሳኦል እንግዲህ ከንግስናው ተሻረ ማለት ነው። ከዛ ሳኦልም ሳሙኤልን ህዝቡን ስለፈራው ቃላቸውንም ስለሰማው የእግዚአብሔርን ትእዛዝና ያንተን ቃል በመተላለፍ በድያለሁ አለ። አሁንም እባክህ ኃጢአቴን ይቅር በለኝ፣ ለእግዚአብሔር እሰግድ ዘንድ ከእኔ ጋር ተመለስ አለው። ሳሙኤልም ሳኦልን የእግዚአብሔርን ቃል ንቀሃል፣ የእግዚአብሔርንም በእስራኤል ላይ ንጉስ እንዳትሆን ንቆሃል፣ ከአንተ ጋር አልመለስም አለው። ስለዚህ ንግስናው ተሻረ። ሳሙኤልን ሊሄድ ዘወር ባለ ጊዜ ሳኦል የልብሱን ጫፍ ያዘ፣ ተቀደደም። ሳሙኤል እግዚአብሔር የእስራኤልን መንግስት ዛሬ ካንተ ቀደዳት፣ ካንተም ለሚሻል ለጎረቤታ አሳልፎ ሰጣት ብሎ እንግዲህ ሌላ ንጉስን እግዚአብሔር እንደሚያስነሳት ተናገረ ነብዩ ሳሙኤል። ቁጥር 30 ላይ ምን ይላል? ሳኦልም በድያለሁ፣ አሁን ግን በሕዝቤ ሽማግሌዎች ፊትና በእስራኤል ፊት እባክህ አክብረኝ፣ ለአምላክህም ለእግዚአብሔር እሰግድ ዘንድ ከእኔ ጋር ተመለስ አለው። ሳሙኤልም ከሳኦል በኋላ ተመለሰ። ሳኦልም ለእግዚአብሔር ሰገደ። የአማሌቅንም ንጉስ አጋግን አምጡልኝ አለ። አጋግንም እየተንቀጠቀጠ ወደ እርሱ መጣ። አጋግም በውኑ ሞት እንደዚህ መራራ ነውን አለ። ሳሙኤልም በሰይፍህ ሴቶችን ልጆች አልባ እንዳደረካቸው እንዲሁ እናትህ በሴቶች መካከል ልጅ አልባ ትሆናለች አለ። አየ ከዚህ ጋር እንግዲህ ሳሙኤል ለአጋግ እየተናገረ ያለ ምንድነው? ሰይፍህ ሴቶችን ልጆች አልባ እንዳደረጋል። ምክንያቱም በአማሌቃውያን ሰይፍ የእስራኤል ሴቶች ልጆች የእስራኤል ወንድ ልጆች እንግዲህ የእስራኤል ሕዝብ ወንድ ወጣት ጎልማሶች ሙተው ነበር። ስለዚህ እናቶቻቸው ያለ ልጅ ቀርተው ነበር። ስለዚህ ምንድነው ነብዩ ሳሙኤል ያለው አለ? ምን አለው ንጉሱን አጋግን ምን አለ? አንተም ምን ትሆናለህ አለ? ልክ የእስራኤል ሕዝብ ልጆች ወጣቶች ጎልማሶች ሙተው ሴቶቹ እንደቀሩ የእናንተም የአማሌቃውያንም እናቶች ልጅ አልባ ይሆናሉ ይለዋል። ምክንያቱም ምንድነው ጎልማሶቻቸውን የእስራኤል ሰራዊት ሂዶ ስለገደለባቸው ማለት ነው። ወይም ደግሞ ያው በጦርነት የሚሰለፉ ወጣት ወንዶች ጎልማሳዎች ስለሆኑ የአማሌቃውያን ሰራዊትን ሂዶ ሳኦል ሲደመስስ ስለገደለባቸው ማለት ነው። ስለዚህ ምን አለ? በሴቶች መካከል ልጅ አልባ ትሆናለች አለው። እናትህ በሴቶች መካከል ልጅ አልባ ትሆናለች አለ። እናትህ በሴቶች መካከል ልጅ አልባ ትሆናለች ሲለው አንደኛ ምን እንጠቁማለን? የንጉሱ እናት በሕይወት እንዳለች እንጠቁማለን። ከዛ የንጉሱ እናት ደግሞ ሌሎች ሴቶች በአቅራቢያዋ እንዳሉ የራሷ ብሔራ እንግዲህ የራሷ ከብሔሯ ጋር ነው የምትኖር እሷ የራሷ ብሔራት እንዳሉና የሱም የኢቭን የአማሌቅ ንጉስ ሴት የአማሌቅ ንጉስ እናትም እንኳን ምን ብሎ ትንቢት ይነገርባታል? በሴቶች መካከል ልጅ አልባ ትሆናለች። አሁን እንግዲህ ልጅ አልባ ሆና መኖሯ ስትኖር ነው እንጂ የሚነገርላት እሷም ብትጠፋ ኖሮ ልክ እግዚአብሔር ሴቶችን ሁሉንም ግደል እንዳለ እሷም ብትገደል ኖሮ በሌሎች ሴቶች መካከል አፍራ በልጅ አልባነት አፍራ አትኖርም ነበር። ስለዚህ ከዚህ ራሱ በግልጽ አማሌቃውያን ሌሎች ሴቶች እንዳልተገደሉ ህዝቡ ሙሉ በሙሉ እንዳልተገደለ ነገር ግን እንዲኖር እንደተፈቀደለት የንጉሱ እናት እንኳን ኑራ ሀፍረት እንደሚገጥማት ይነገራል። ስለዚህ እግዚአብሔር ሁሉን አጥፋ ሴቶችንም ህፃናትንም ሁሉንም አጥፋ ሲል ምንድነው በግነት የተነገረ እንጂ ቀጥታ ሄዶ ሁሉንም ሰይፎ ሊያጠፋ አይደለም። እሱም አጥፍቻለሁ ብሎ ተናግሯል። ነገር ግን በኋላ እንዳላጠፋ ይተናል። እግዚአብሔርም ሲጠይቅ አይ ሴቶች ልጆችን ህዝቦቹን ምርሃል አላለውም። ምንድነው ያለ? በንጉሱ ደምና በበጎቹ ነው የጠየቀው። ምክንያቱም ስለ ህዝቡ አልጠየቀውም። ህዝቡን በሙሉ አላጠፋም አላለውም። ያን እንዳጠፋቸው ያውቃል። ምክንያቱም እግዚአብሔር መጀመሪያ ህዝቡን እንዲያጠፋ ብሎ የተናገረው ሰራዊቶችና ንጉሱን ነው። ከዛም ሀብታቸውን ነበረ። እሱ በሙሉ ጠፋ። ህዝቡ ተሰዶ መኖር ይችላል እንጂ እያንዳንዱ ህፃን ትልቁ መገደል አይጠበቅበትም ማለት ነው።
ስለዚህ ይሄን ይመስላል ክፍሉ ማለት ነው። ስለዚህ ከዚህ ላይ እንግዲህ በግነት ዘይቤ የተነገረ እንጂ ቀጥታ ሄዶ ሁሉንም እንዳልገደለ እዛው በመጽሐፍ ቅዱስ አረጋገጥን ማለት ነው። በተጨማሪ ለቀጣይ የመጽሐፍ ቅዱስ ክፍል ለምሳሌ በአንደኛ ሳሙኤል ምዕራፍ 30 ከቁጥር 1 እስከ 4 ላይ አማሌቃውያን ጲቅላግ የምትባል የይሁዳን ከተማ ወረው አቃጥለውም ሂደዋል። ይሄ የሆነው እንግዲህ በመቼ ነው? ይሄ የሆነው በመቼ ነው? በነብዩ ዳዊት አገዛዝ ዘመን ነው። እንግዲህ ሳኦል ሙሉ ለሙሉ አላጠፋቸውም ማለት ነው። እግዚአብሔርም ደግሞ አላጠፋቸውም ብሎ አልጠየቀውም። እግዚአብሔር የጠየቀው በምንድነው? በንጉሱን አለመግደሉና ንብረቶቻቸው የሆኑትን በጎችና የነሱን እንስሳት በአትርፈው በማስቀረታቸው ነው። በተጨማሪ ነብዩ ሳሙኤልም ሲናገር ዘው ላይ የንጉሱ እናት ልጅ አልባ እንደምትሆንና በሴቶች መካከል ልጅ አልባ ሆነ እንደምትኖር ይናገራል። ይሄም ደግሞ የሚያመለክተን ምንድነው? ከአማሌቅ ብሔር መካከል የሆነችው የንጉሱ እናት በህይወት እየኖረች እንደምትቀጥል ነው። ይሄ ደግሞ እግዚአብሔር ከላይ ሁሉንም አጥፉ ካለው ጋር ደግሞ የተለየ ነው ማለት ነው። ይሄ ማለት ከላይ መጀመሪያ እግዚአብሔር ሁሉንም አጥፉ ሲል የተናገረበት አውድ የተለየ ነው ማለት ነው። ስለዚህ ሴቶችንም ህፃናትንም ትልቁንም ትንሹንም እንግዲህ ማርከው ወሰዱ አማሌቃውያን። ስለዚህ ከዛም ንጉስ ዳዊት እንግዲህ ጦር አዘመተና አማሌቃውያንን አሸነፈ። በአማሌቃውያንም በምርኮ የተወሰዱትንም ሰዎችንም አዳነ። በአንደኛ ሳሙኤል ምዕራፍ 30 ከቁጥር 15 ላይ እንግዲህ ሰለሞን ንጉስ ዳዊት አማሌቃውያንን ሲዋጋ ንጉስና ሰራዊቶችን ነው የሚዋጋ እንጂ ህዝቡን በሙሉ አይደለም። ለምሳሌ በአንደኛ ሳሙኤል ምዕራፍ 30 ከቁጥር 15 ላይ ብንመለከት ምን ይለናል መሰላችሁ? ዳዊትም ወደ እነዚያ ሰራዊት ዘንድ ልትመራኝ ትወዳለህን አለው። እርሱም እንዳትገለኝ ለጌታዬ እጅ አሳልፈ እንዳትሰጠኝ በአምላክህ ማልልኝ እንጂ ወደ እነዚያ ሰራዊት እመራለሁ አለው። ይሄ ምንድነው? ዳዊት አማሌቃውያንን የይሁዳን ከተማ አቃጥለው ሲሄዱ ይሄ ተከትሎ ይሄድና አንድ ግብጻዊ ሰው ያገኛል። የአማሌቃውያን ንጉስ ባሪያ የነበረ። ከዛ ሲደክምባቸው ሰራዊቱ ትተውት ይሄዱ ማለት ነው። ከዛ ያገኝና ይጠይቀዋል። ሲጠይቀው ምንድነው ያለው ዳዊት? ህዝቡ የት ነው ያለ? ላጥፋው አይደለም ያለ። ዳዊት ራሱ ምንድነው ያለ? ወደ እነዛ ሰራዊት ዘንድ ልትመራኝ ተወዳለህን ነው ያለው። ጦርነት ላይ ሰራዊቱና ንጉሱ ነው እንጂ የሚፈለግ እያንዳንዱ ህዝቡ አይደለም እንዲጠፋ የሚፈለገው። በኋላም ሄዶ እንግዲህ ዳዊት ተዋጋቸው፣ ምርኮውንም መለሰ። ጲቅላግ ደግሞ የይሁዳ ከተማ መሆኗን በአንደኛ ሳሙኤል ምዕራፍ 30 ከቁጥር 16 ላይ ማየት ትችላላችሁ። ከፍልስጤማውያንና ከይሁዳ ምድር ከወሰዱት ይላቸዋል። ምርኮችን ከጲቅላግ እንደተወሰዱ ይነግራል። በኋላ ምርኮቹ የተወሰደበትን ደግሞ ምን ይለዋል? ምን ብሎ ይጠራዋል? የይሁዳና የፍልስጤም ከተሞች ይለዋል። ስለዚህ በኋላ በንጉስ ሕዝቅያስ ዘመን እንግዲህ ስምዖናውያን ወደ ሴይር ተራራ ወጥተው አማሌቃውያንን መጡ። እንግዲህ ከዚህም በኋላ እንግዲህ ተርፈዋል። ከንጉስ ዳዊት በኋላም ተርፈው ህዝቦቹ ወዴት ቀጥለው ይኖሩ ነበር? ሴይር ተራራ ወጥተው ይኖሩ ነበረ። ከዛ በኋላ እንደገና ደግሞ በንጉስ ሕዝቅያስ ዘመን ስምዖናውያን ደግሞ ወደ ሴይር ተራራ ሂደው አማሌቃውያንን ተዋግተዋል ማለት ነው። ስለዚህ እንግዲህ አንደኛ ሳሙኤል ምዕራፍ 15 ከቁጥር 8 ላይ ህዝቡ ሁሉ በሰይፍ ስለት ፈጽሞ ያጠፏቸው ይላል። ነገር ግን ስናየው እስከ ዳዊት ዘመን ቀጥለው አይተናል። እግዚአብሔርም ደግሞ ሙሉ ህዝቡን ለምንድነው ያላጠፋ ብሎ አልጠየቀውም። በንጉሱና ንብረቶቻቸው ባለመገደላቸው ብቻ ነው እግዚአብሔር የጠየቀው። ይሄ ደግሞ የሚያመላክተው ከመጀመሪያውም እግዚአብሔር በግነት ዘይቤ የተናገረ እንጂ ህፃናትና ሴቶች ሌሎችም ህዝቦቹ እንዲገደሉ አይደለም የተናገረ ከአማሌቃውያን ሰራዊትና ከንጉሱ በስተቀር ማለት ነው። ስለዚህ እንግዲህ ግነት ዘይቤ በመጽሐፍ ቅዱስ በብዙ መልኩ ጥቅም ላይ ይውላል። ለምሳሌ ዘፍጥረት ምዕራፍ 41 ከቁጥር 49 ላይ ምን ይላል? ከቁጥር 49 ላይ ዮሴፍም እንደ ባህር አሸዋ እጅግ ብዙ የሆነ ስንዴን አከማቸ፣ መስፈርም እስኪተው ድረስ ሊሰፈር አልቻለም ይላል። አሁን ከዚህ ላይ ዮሴፍ ያመረተው ምርት እንደው
በባህር አሸዋ ልክ ነው ለማለት አይደለም፣ ወይም ደግሞ ተሰፍሮ የማያልቅ ነው ለማለት አይደለም። ነገር ግን የምርቱን ብዛት ለመናገር በግነት ዘይቤ የገባ ንግግር ነው። በመዛው በመሳፍንት ላይ ምዕራፍ 7 ከቁጥር 12 ማየት እንችላለን። በመሳፍንት ላይ ምዕራፍ 7 ከቁጥር 12 ላይ ምን ይላል? ብዛታቸውም እንዳንበጣ ሆነ፣ ምድያማውያንና አማሌቃውያን የምስራቅም ሰዎች ሁሉ በሸለቆው ውስጥ ሰፍረው ነበር። የግመሎቻቸውን ብዛት ቁጥር እንደሌለው በባህር ዳር እንዳለ አሸዋ ነበር ይላል። እንግዲህ በምድር ላይ ያለው እንኳን በአንድ ብሔር ያለው ግመል በምድር ላይ ያለው ግመል ተቆጥሮ የሚያልቅ ነገር ነው። በባህር አሸዋ ልክ የሚነገር አይደለም። ነገር ግን የባህር አሸዋ ልክ የተባለው በጣም ብዙነታቸውን ለመግለጥ ነው። በዘፍጥረት 13:16፣ በዘፍጥረት 22:17፣ በዘፍጥረት 28:14፣ በአንደኛ ነገሥት 4:20 ለምሳሌ አንደኛ ነገሥት 4:20ን ብንመለከት እንዲህ ግነት የተነገረባቸው በጣም ብዙ ክፍሎች አሉ። ይሁዳና እስራኤልም እንደ ባህር አሸዋ ብዛት ብዙ ነበሩ፣ በልተውም ጠጥተውም ደስ ብሏቸው ነበር። እንግዲህ በይሁዳና በእስራኤል የሚኖሩ ህዝቦች እንደ ባህር አሸዋ ልክ ቁጥራቸው የሆነ አልነበረም። ነገር ግን በባህር አሸዋ ልክ የተነገረው ብዛታቸውን ለማመላከት ነው። ስለዚህ እንግዲህ ከብቶቻቸውንም ሕፃናቱንም ሁሉንም አጥፋ የሚለው ነገር በግነት ዘይቤ የገባን እንጂ እንዳልሆነ ከዛው ከመጽሐፍ ቅዱስ ላይ አረጋገጥን ማለት ነው። ወደ ሙስሊም ስንመጣ እንግዲህ ሙስሊም ወንድማችን እንግዲህ እግዚአብሔርን ጨካኝ አድርጎ አላህን መልካም አድርጎ እየሳለልን ነው። ነገር ግን በመጽሐፍ ቅዱስም በቁርአንም ያለ አንድ ታሪክ እንመልከት። ለምሳሌ የኖህ ታሪክ አለ። እንግዲህ የኖህ ታሪክን ስንመለከት አላህ በሐዲስም በቁርአን እንደምናየው በኖህ ዘመን ህዝብን በውሃ ጥፋት እንዳጠፋና ጥቂት ነፍሳትንም በምድር ላይ እንዳተረፈ ይነግረናል። እንግዲህ ከሙስሊም ምሁራኖች እነ ኢብን ከቲር እንደ ሌሎችም 8 ይላሉ፣ 17 ይላሉ፣ 10 ይላሉ። ግን በኖህ ዘመን የተረፈው ቀጥታ የኖህ ዘሮች እንደሆኑና ቁጥራቸው የተወሰነ እንደሆነ በግልጽ በቁርአንና በተስፊሮቻቸው በሙፈሲሮቻቸው ተነግሯል። ስለዚህ ምንድነው ምድር ላይ የተረፉት የኖህ ዘሮች ሆኑ በጥቂት በጣት የሚቆጠሩ ህዝቦች ከሆኑ እንግዲህ በዛን ዘመን የነበረው በኖህ ዘመን የነበረው ብዙ ሺህ ህዝብ ውስጥ እንግዲህ ህፃናት ይኖራሉ። አሰቡት፣ ያረገዙ ሴቶች ይኖራሉ። እነዚህ ብዙ አይነት ገና ጨቅላ ህፃናት፣ ገና ያልተወለዱ ህፃናት፣ ሴቶች፣ ማህበረሰቦች እያሉ ነው እንግዲህ በኃጢአተኞች ምክንያት እነዚህን ሙሉ አላህ ያጠፋው ማለት ነው። ስለዚህ እንግዲህ እኛ ጥያቄ አለ። ጥያቄያችን ምንድነው? እግዚአብሔር ኢብን እናንተ እንዳላችሁት እንኳን ህዝቡን ህፃናቱን ጨርሷል ቢባል እንኳን እንዳልሆነ አሳይተናል ቢባል እንኳን ይሄ ከናንተ አምላክ ጋር ሲነጻጸር የኛን እግዚአብሔር ተለይቶ ክፉ ጨካኝ ያስብለዋል ወይ? ምክንያቱም የናንተ አላህም እኮ በኖህ ዘመን እኮ ህዝቦችን በሙሉ ሲያጠፋ በህዝቦች መካከል ያሉ ህፃናትን፣ በህዝቦች መካከል እርጉዞችን ሙሉ ነው አብሮ ያጠፋ። ሙፈሲሮቻቸው ሲናገሩ ተስፊሮቻቸው ሲናገሩ ደግሞ ምን ያለው በዛ ዘመን ህዝቡ በሜዳው በተራራው ሙሉ የሞላ ነበር ይላሉ። በጣም ህዝቡ ብዛት ነበር። እንኳን በሜዳውና በሞላው በተራራ በዓለም ላይ ያለ ህዝብ ቀርቶ በአንድ የተወሰነ መንደር ብንሄድ እርጉዝ ልጅ ያላት ህፃናት የሌሉበት ክፍል የለም። ስለዚህ እነዛን ንጹህ ህፃናት ለምን አጠፋላህ? ምላሽ አላችሁ ወይ? ምክንያቱም ይሄን ማድረጉ የኛን እግዚአብሔር አጠፋቸው ህፃናትን ብላችሁ የምትኮነኑ ከሆነ እዚህ ላይ በጅምላ ሲያጠፋ አላህ ለምንድነው ክፉና ጨካኝ የማይሆነው? ምክንያቱም ዳብል ስታንዳርድ ስለሚጠቀሙ ነው። ለምሳሌ ይሄን የምናገኘው በቁርአን 26 ከቁጥር 119 እስከ 120 ለምሳሌ ስናይ ምን ይለናል? ፍርድን ፈረድን አድነኝም ከእኔ ጋር ያሉትንም ምእመናን ይልና እርሱንም ከእርሱ ጋር ያለውንም ሁሉ በተሞላው መርከብ ውስጥ አዳን። ከዚያም በኋላ ቃሪዎችን ምን ይላል? አሰጠምን ይላል። ስለዚህ በቁርአን 37 ከቁጥር 75 ደግሞ ኖህም በእርግጥ ጠራን፣ ጥሪውንም ተቀባዮቹም ምንኛ አማርን፣
እርሱንም ቤተሰቦቹንም ከከባድ ጭንቀት አዳናል። ምን አለ? እርሱንና ቤተሰቦችን ከከባድ ጭንቀት አዳን። ማን ነው የዳነ ማለት ነው? ኖህና ቤተሰቦቹ ነው የዳነ። ዘሮቹንም እነርሱንም ብቻ ቀሪዎች አደረግን ይላል። ዘሮቹንም እነርሱን ብቻ ቀሪዎች አደረግን ይላል። ስለዚህ በግልጽ ቀሪዎች የሆኑት የኖህ ዘሮች ናቸው። እንግዲህ ተስፊሮቻቸው ደግሞ የሚለውን ማየት እንችላለን። ተስፊሮቻቸው የሚለው ደግሞ ቁጥራቸውን ደግሞ ይናገራናል። ለምሳሌ ኢብን ከቲር ሲናገር it was narrated from Ibn Abbas, may Allah be pleased with him, there were 8 men accompanied by their wives. It was narrated by Kab al-Habar that there were 72 people. It was also said that there were 10 people. ስለዚህ እንግዲህ የተለያዩ ዘጋቢዎች የተለያዩ ቁጥር ቢያስቀምጡም ግን በጣት የሚቆጠሩ ሰዎች ናቸው። ኢብን አባስ ምን ይላል? 8 ሰዎች ከሚስቶቻቸው ጋር ይላል። ሌላ ደግሞ አህባሪ ደግሞ ምን ይላል? 17 ሰዎች ይላል። ሌላው ደግሞ 10 ሰዎች የሚላል። ነገር ግን ምንድነው አንደኛ የተረፉት ነገር ኖህና ዘሮቹ ናቸው። ሁለተኛ ደግሞ ከተስፊሮችም እንደምናየው የተረፉት በቁጥር የሚቆጠሩ ናቸው። በጊዜው የነበረውን ህዝብ ኢማም ማሊክ ሲናገር ናሬትድ ፍሮም ዘይድ ኢብን አሰላም the population at that time filled the plains and mountain ይላል። በዛን ጊዜ የነበረው ህዝብ ምንድነው ይሄ ሜዳዎችን ብቻ ሳይሆን ተራራዎችን የሞላ እንደሆነ በጣም ብዙ ቁጥር እንዳለው ይናገራል ማለት ነው። ስለዚህ አላህ ህፃናትን እርጉዞችንም በህዝቦች መካከል ያሉትን ሙሉ አጠቃላይ ሲያጠፋ ለምን ብላችሁ ትጠይቃላችሁ ወይ ብለን እንጠይቃለን። ኢምራን እስላምና ነብዩ መሐመድን ካየን በጣም የሚገርም ነው። ምክንያቱም ይሄ እንግዲህ የነብዩ ሳሙኤል ጉዳይ ለተወሰነ ህዝብ ለአንድ ብሔር ለአንድ በተወሰነ ጊዜ በተወሰነ ታይም የተነገረ ነገር እንጂ በየህዝቡ በየዘመኑ ለሚነሱ የተነገረ ነገር አይደለም። ወደ ቁርአን ስንመለስ ግን ቁርአን ላይ የተጻፈው ጭፍጨፋ የታዘዘው የግድያ አዋጅ ግን በየዘመኑ ለሚነሱ ሙስሊሞችም የሚሰራ ነው። ለምሳሌ ሱራ 9:5 ላይ ምን ይላል? የተከበሩት ወሮችን ባለቁ ጊዜ አጋሪዎቹን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸው፣ እነሱንም በየመንገዱ ተቀመጡ። እነሱንም በመጠባበቅ በየመንገዱ ተቀመጡ። ቢጸጸቱ ሶላትንም በደንብ ቢሰግዱ ግዴታ መጽዋዕትንም ቢሰጡ መንገዳቸውንም ልቀቁላቸው፣ አላህ መሐሪ አዛኝ ነውና ይላል። ስለዚህ በየዘመኑ ቁርአን ለህዝቦቹ ያስተላለፈው መልእክት ምንድነው? አጋሪዎች የተባሉት አይሁዳውያንና ክርስቲያኖችን ምንድነው የሚል? ባገኙት ስፍራ ሁሉ እንዲገሉ፣ አላህን እስኪቀበሉ ድረስ ባገኙት ስፍራ ሁሉ እንዲገሉ ነው። ይሄ እንግዲህ በጊዜና በሁኔታ የሚገደብ ሳይሆን ሙስሊም በምድር ላይ እስከኖረ ድረስ በየዘመኑ የሚነሳው ሙስሊም እንዲፈጽመው የሚፈለግ ትዕዛዝ ነው ማለት ነው። ይሄንም ሳሂህ አልቡኻሪ 2946 ላይ አቡ ሄራ ሲዘግበው አላህ አፖስትል ሰይድ ያላ መልእክተኛ ማለት I have been ordered to fight with the people till they say none has the right to be worshipped but Allah. Whoever says none has the right to be worshipped but Allah, his life and property will be saved by me except for Islamic law and his account will be with Allah. ስለዚህ ምንድነው የሚናገር? እንግዲህ ያላ መልእክተኛ ምንድነው ያለው? በቁርአን አላህ ያዘዘውን እንደገና በሐዲስ ላይ ሲናገረው ምንድነው ያለ? በቃ እነርሱ አላህ እውነተኛና ብቸኛ አምላክ ነው ብለው በግድ እስኪያምኑ ድረስ እንዲዋጋቸው እንዲገላቸው ይፈለጋል ማለት ነው። ስለዚህ በኋላም ደግሞ ሃይማኖቱን የቀየረ ይገደል ይላል። እንግዲህ ሃይማኖቱን የቀየረ ይገደል ሲል እንግዲህ በየዘመኑ የሚነሱ ሙስሊሞች የሚተገብሩት ነገር ነው። በጊዜና እንደ ሳሙኤል ላይ እንደተነገረው ለአንድ ሳሙኤል የሚሰራ በጊዜና በቦታ የተወሰነ ነገር ሳይሆን እንግዲህ ምድር ላይ ሙስሊሞች እስከኖሩ ድረስ ከሃይማኖት የሚሸሹትን እንዲገሉ
እንዲያሰቃዩ ይፈቀዳል ማለት ነው። በእሳት እያቃጠሉ የሚገሉ ነበር። ከጦር ዘመቻ ጋር ሲገናኝ ነብዩ መሐመድ ተጠይቆ ነበር። ሳሂህ አልቡኻሪ 30:12 ላይ ናሬትድ አስ ሳቪን ጃተማ ዘ ፕሮፌት ፓስድ ባይ ሚ አት ዘ ፕሌስ ኮልድ አልአብዋ ኤንድ ዋዳን ኤንድ ወዝ አስክድ ዌዘር ኢት ዋዝ ፐርሚሲብል ቱ አታክ ዘ ፓጋን ዋሪየርስ አት ናይት ዊዝ ዘ ፕሮባቢሊቲ ኦፍ ኤክስፖዚንግ ዜር ዊሜን ኤንድ ችልድረን ቱ ዳንጀር አለ። ምን ብለው ጠየቁት? እንግዲህ ፓጋኖችን ጂሃድ እየተዋጉ አይደለም እምነት ፓጋኖችን ከአላህ ውጪ ሌላ ማለክትን የሚያመልኩትን ሰራዊቶቹ መጡና ወደ አላህ መልእክተኛ ምን ብለው ጠየቁት? በማታ ሂደን እንዲህ ለጦር ዘመቻ ሳይመጡ ፊት ለፊት ሳይመጡ በማታ ሄደን እናጥቃቸው ምክንያት ብለው ይጠይቁታል። በማታውን ስናጠቃ እንግዲህ ሴትና ህፃናት ሊጎዱብን ይችላሉ ብለው ሲጠይቁት ያላህ መልእክተኛ ምንድነው ያለ? አይ በቃ ተረጋጉና በቀን ትገጥማላችሁ አይደለም ያለ። they are from them ነው ያለ። እነሱ ህፃናቶቹና ሴቶቹ ከነሱ ከራሳቸው ናቸው አለ። I also hear the prophet saying the institution of himma is invalid except for Allah and his apostle ይላል። ከዛ በኋላ ምንድነው እየመለሰላቸው? they are from them ሲል ምንድነው ተዋትዱ አይደለም። እነሱም እኮ ያው ፓጋን ናቸው አይነት ነገር ህፃናትና ሴቶቹንም ማለት። ስለዚህ ችግር የለውም ብታጠፏቸው አይነት ነው። እና ጨካኝ የሆነ ገዳይ የሆነ ነብይ ነው የነበረ። እንግዲህ ሌላ ለብቻ እንግዲህ የፈጸመውን ግፍና መከራ ሳናይ እንኳን በጦር ጊዜ እንኳን የተጠየቀውን ማለት ነው። ስለዚህ የእግዚአብሔር አምላክን ምን አይነት እንደ ሞራል ቢኖራቸው እንደሚጠይቁ እንገነዘባለን። ይቆየን።